ይህን ቪዲዮ የሚሰራው ፊታችን ያለው ቀን እስራኤላውያን ባለፈው በግብጽ ባርነት በነበሩ ጊዜ ነፃ የወጡት እንዲታሰብበት የሚደረግ በዓል ነው ማለት ነው። እና እንግዲህ ይሄ በዓል አንደኛ እግዚአብሔር ነፃ አውጪ አምላክ መሆኑ የሰዎችን ጭቆና እንደማይወድ የምንማርበት ቀን ነው ማለት ነው። ሁለተኛ ይህ በዓል ለእስራኤላውያን ወደ ትውልድ እንዲሸጋገር እንዲያመጡትና እንዲያከብሩት ከእግዚአብሔር የታዘዘ በዓል ነው። ሶስተኛ ደግሞ ትንቢታዊ ጥላ የሆነ የክርስቶስን መምጣት የምናይበት ይህም በማለት ዛሬ በዓለም ዙሪያ የምትገኙ ይሁዳውያን በቅድስቱ ከተማ የምትኖሩ ይሁዳውያን ሁሉ እንኳን ለዚህ ለተቀደሰ በዓል አደረሳችሁ ብዬ መልካም ምኞቴን እገልጻለሁ። መልካም የፋሲካ በዓል። ሰላም ለኢየሩሳሌም ይሁን። ይህንን የምትሰሙ ወደ ጓደኞቼ ላይክ ሼር ታድርጉ ጠይቃቸዋለሁ።